አሰላሙ አሌይኩም ወረህመቱላሂ ወበረካቱ። ውድ ቤተሰቦቼ እንዴት ዋላችሁ? ሰላም ዋላችሁ? እንዴት ናችሁ? ሰላም ናችሁ? ከኔ ጋር አለው አልሐምዱሊላህ ሰላም ነኝ። ዛሬ ደግሞ ያመጣሁት ኬክ ሻቦራ አሰራር ነው። እስከ መጨረሻው ድረስ ተከታተሉኝ። ላይክ ሸር እያደረጋችሁ በቅንነት አበረታቱኝ ማለት ነው ውዶቼ። መጀመሪያ ያዘጋጀሁት 4 እንቁላል አለኝ። ከዛ ደግሞ ስኳር 1 ኮብ፣ ዱቄት ደግሞ 2 ኮብ ከግማሽ፣ ጨው 1 ማንኪያ በትንሿ፣ ቫኒሊያ፣ ቤኪንግ ፓውደር፣ ስምስም፣ ዘይት ነው ያዘጋጀሁት። እስከ መጨረሻው ድረስ ተከታተሉኝ። ላይክ ሼር እያደረጋችሁ እንዳትረሱ አበረታቱኝ ማለት ነው ሀባይብ። መጀመሪያ እንቁላል 4 እንቁላል እጨምራለሁኝ። ከዛ ስኳር 1 ኮብ፣ ከዛ በማሽን እንመታዋለን ማለት ነው እንዲሟሟልን አብሮት እንቁላሉ ጋር። ከዛ ዘይት ከግማሽ በላይ ማለት ነው የምንጨምረው። ከዛ አብረን እንደገና ደግሞ እንመታዋለን። በማሽን ማለት ነው። እንደዚህ አንድ ጋር ተዋህድን በኋላ ዱቄትና ትንሽ ጨው ጨው 1 ማንኪያ በትንሿ እንዳይበዛባችሁ፣ ምክንያቱም ሻቦራው ጨው እንዳይሆን። በጣም ጨው ሲሆን ጥሩ አይደለም። እዚህ ጋር ዱቄት 2 ኮብ ከግማሽ ነው ያረኩት። ያለ በእጅ ነው የማወቀው። ቫኒሊያ በትንሹ 1 ማንኪያ። በአንድ እጅ ስራ እንዴት እንደሚከብድ እዚህ ጋር ደግሞ ቤኪንግ ፓውደር ነው 1 ማንኪያ፣ መካከለኛ፣ በጣም ትልቁ ሳይሆን በመካከለኛው 1 ማንኪያ። ቫኒሊያ በትንሹ 1 ማንኪያ፣ ቤኪንግ ፓውደር ደግሞ በመካከለኛው 1 ማንኪያ አድርጌ ከዛ አብረን ልውስ እናደርጋለን ማለት ነው። እናበካዋለን። በዚህ መልኩ ጨርሰናል። በጣም መወፈር የለበትም፣ በጣም መቅጠንም የለበትም፣ መካከለኛ መሆን አለበት። ከዛ ዘይት ቀብቻለሁ። ስምስም ነው የማረግበት፣ ከታችም ከላይም ነው ስምስም የምጨምረው።
በዚህ መልኩ ደምደም እንትን አልኩት ማለት ነው። ጠፈጠፍኩት። ከዛ ደግሞ መልሼ ከላይ ስምስም እጨምራለሁ። ግን በደንብ ለመቅረጥ ታንቼ ስለሆነ ይቅርታ በይ፣ ያው ለማሳየት ያክል ነው። ስምስም የሚወዱ ከሆነ በደንብ አድርጉበት። ስምስም አሪፍ ነው። አይ ለስምስም አንፈልግም ካላችሁ ደግሞ ባዶ ማድረግ ትችላላችሁ። አባ በረካ ይሉታል። እሱንም መጨመር ትችላላችሁ እንደ ፍላጎት። ይኸው በዚህ መልኩ ጨርሻለሁ። አሁን ወደ ፍርን መጀመሪያ ከታች ነው የምታበስሉት። ከታች ከበሰለ በኋላ ነው ከላይ የምታበሩት ማለት ነው። እና በዚህ በኩል በዚህ መልኩ አልቋል ሻቦራው። ከዛ ደግሞ ይሄ እንትን ይባላል በቀጫጭኑ አድርጌ ቆርጠዋለሁ ማለት ነው። እንደዚህ አድርገን እንቆርጣለን። እንደዚህ መልኩ ነው የምትቆራርጡት። ከሻይ ጋር ነው የሚበሉት አረቦቹ። እናንተ ከፈለጋችሁ በቡና ከፈለጋችሁ በሻይ ይቀርባል ማለት ነው።